ይሄው ሽንት ቤቷ በር ላይ ስትገባ ስትል እንድንታያት መጥቶ ዝጋው ቁጭ ይሄን ቀን እንዳውጣ አያችሁት አይደል? እዚህ ላይ በነገራችን ላይ ቀለል ያለ ነገር አይታችሁ ማታስተውሉት ልብ ማትሉትን ነገር ልንገራችሁ። ብዙ ጊዜ በቤታችሁ ውስጥ የማይጠፉ ጥፉ ቢባሉም የማይጠፉ ሄዱ ቢባሉም የማይሄዱ ተባዮች፣ ትንንሽ አውሬዎች፣ ነፍሳቶች ከቤታችሁ የማይጠፉ ከሆነ የሰላቢ መተት ወይም ደግሞ መተት ሲኖር ነው። በነገራችን ላይ መተት የተደገመበት ሰው ወይ ደግሞ የሰላቢ መተት ያለበት ሰው ከቤቱ አይጥ አይጠፋም። እንሽላሊት፣ እንቁራሪት፣ በረሮ፣ በጣም ብዙ ነፍሳት በቃ መድኃኒት ብታበሉ ፍሊት ብትነፉ አይጠፉም፣ አይሄዱም። በተለይ የሰላቢ መተት ቤት ውስጥ ካለ ቤታችሁ የሀይጥ መራቢያ እስኪመስል ድረስ ያስቸግራችኋል። እንደውም አይጡን ያጠፋል ተብሎ የሚሰጣቸው መድኃኒት ማደለቢያ ሆኗቸው ይራቡበታል፣ አይጠፉም። ይሄ እንግዲህ መተት ቤት ውስጥ ሲደገም የሚታዩት እንስሳት ነው። ሰይጣን አውቆ በስራ ቢዚ ያደርገናል። በተለይ ምንሳለምበትን ምንጸልይበትን ምናምን ይሄ ቤተክርስቲያን መንፈሳዊ ህይወቶች የምመራበትን ጊዜ ይጋፋል ብዬ ሳስተምረው ኦኬ ለካ ለመንፈሳዊ ህይወቴ ጊዜ ስላገኘሁ ለሌላ ሰው ስለሰጠሁ ነው እንዴ ምናምን ብሎ ችግር የለውም ብሎ የሚሰራበት ቢሮ ውስጥ የጸሎት ቦታ አዘጋጅቶ መስገድ መጸለይ ምናምን ሲጀምር ከጀመረበት ቀን ጀምሮ ጭራሽ እያሽቆለቆለ ድርጅቱ እየከሰረ መጥቶ ዜሮ ገባ። እዳ ሆነ። መክፈል አቃተው። ደሞዝ መክፈል አቃተው። በቃ ለራሱ ለነዳጅ አጣ። በቃ ማለት በብድር ላይ ብድር እንደገና ባንክ አጨናነቁት እና ጭራሽ አንደኛው ሌላ ቦታ የከፈተው በሐራጅ ተወሰደበት። የብድር እንትን የገደቡ አልቋል ተብሎ ተወሰደበት። ይሄኛውም በብድር ምክንያት ሌላ በቃ መሸጥ ሁሉ ጀመረ። ሸጦ ብድሩን እዳውን ከፈለ። ባዶ አሁን ያለው የእናትና አባቱ ቤት ብቻ ሆነ። የእናትና አባቱን ቤት ሸጦ ደግሞ እንደገና መልሶ እዛው ቢሮ የሚሰራበት ድርጅቱ ፋብሪካው የነበረበት ቦታ ላይ ሌላ ራሱን ስራውን የሚሰራበት ብቻውን መስራት ጀመረ እና ይሄንን ጓደኛውን ጠርቶ ምንድነው ስሰግድ ስጸልይ ምናምን እንደዚህ ሆነ፣ እንዴት ነው ወደ እግዚአብሔር ስቀርብ እንደዚህ ሆነው? ለምንድን ነው? ምን ሆኜ ነው? ጭራሽ ያለኝን እያጣሁ ነው እና ምንድነው ይሄ ነገር? ዓለማዊ መሆን አለብኝ እንዴ? እግዚአብሔር ወደሱ ስቀርብ ለምንድነው ሀብቴን የሚወስድብኝ? በጣም ተጨናነቀና እስቲ መምህር ተስፋዬ ጋር እንሂድ ብለው መጡ እኔ ጋር እና ስናወራ እኔ ገብቶኛል በጣም በቃ ሲያስረዳኝ እያንዳንዱ ነገር ሲያስረዳኝ ደስ ብሎኛል። እና ልጁ ያለበት የሀብት ኑሮ የስልብና ገንዘብ ነበረ። አባቱ የወረሱት አባቱ የሰጡት ያወረሱት እሳቸው በግፍ የተቀበሉት ገንዘብ ነበር። እናትየው ጥሩ ናቸው። አባትየው ግን የሆነ ጊዜ ላይ የሆነን የድሃ ገንዘብ መሬት ወስደው እንደገናም ደግሞ የሆነ ፍርድ አጓድለው ብቻ ድሃ በድለው ፍርድ አጓድለው ምንድነው ሚዛን በድለው ነው የሚባለው እንደዚህ አይነት ነገር አድርገው ነው ሀብት ንብረት ያገኙት። ከዛም በኋላ ደግሞ እዛው ድርጅታቸውን የከፈቱት ድርጅታቸው ላይ ለ20 ምናምን ዓመት ሲሰሩ በሀብት ድግምት ነው የሚሰሩት። የሀብት ድግምት አለ። ይሄ ምንድነው? ሀብቴን ሳላጣ ለልጄ ለሚቀጥሉት ልጆች ላስተላልፍ ብለው ነውና ይሄ ነው የሆነው። ምናልባት አባትህ እንደዚህ አድርገው ይሆን? ሱባኤ ግባ ሲጸልይ ምናልባት የግፍ ገንዘብ አውርሰው እንዳይሆን ምናምን ብዬ ስለው ኧረ እንደዚህ የሚያደርግ አባት አይደለም ምናምን አለና ይሄንን ሱባኤ ሲገባበት በቀጥታ አባትየው ራሳቸው በህልም መጡ። ማለት በመንፈሱ የአባትየው መልክ ይዞ መጣ ማለት ነው። አንተ ማን አባክ ስለሆንክ ነው ብሎ እኔን እንደዚህ ማንቁርቴን ይዞ ከመሬት እንደዚህ እያጋጨኝ እኔን ማለት ነው እኔን እያጋጨኝ አንተ ማን ስለሆንክ ነው እሱ ጋር ሄድከው? ያጋጨኛል፣ ይመታኛል እና አባቱ መሆኑን ያውቃል። ግን ማነህ እያልኩ ነው የሚለው በህልም። ማነህ አንተ ይለዋል። እኔ እኮ አባትህ ነኝ። አንተማ አባቴ ያለ አባቴ እንደዚህ አይደለም። እና በህልም ውስጥ መልኩ ምንም እንኳን የአባቴ ቢሆንም ንግግሬ ግን አባቴ እንደዚህ አያደርግምና አንተ ሌላ ሰው ነህ ብዬ እምለው እኔ ግዙፍ ሆኜ ሰውነቴ ትልቅ ሆኖ ነጭ በነጭ ለብሼ ሆነ ማምር ሰው ሆኜ ነው የምታየኝና ያ ሰው ደግሞ አባቴ መስሎ የሚታየው ሰው ደግሞ አነስ ብሎ አንተን እንደዚህ ይዘውሃል አለኝ። እና ከኪስህ መስቀል ነገር ይዘህ አውጥተህ ማተቡ እንደዚህ አድርገህ ስታረገው አለኝ። የኔ የራሴን እንግዲህ የስብከት ቀሚሴን ልብስ መስቀል ይሁን አላውቅም ስታረገው አለኝ። ስታረገው እንደዚህ ብሎ ኤሌክትሪክ እንደያዘ ሰው እጁን እንደዚህ አነሳ ከላይ ላይ
አነሳና በቃ ከዛ በኋላ ባነንኩ ነው የሚለው እና ለምንድን ነው አንተን ሲመታ ያየሁት አለኝ። አዎ ብዙ ጊዜ ሰዎችን አስተምሬ ሰዎችን መክሬ ወደ ቤቴ ስገባ መንፈስ ሊበቀለኝ ይሞክራል፣ ወይ በልጆቼ ወይ በባለቤቴ ወይ በራሴ ላይ ወይ ደግሞ በሆነ ቢዝነስ ወይ በምሰራው ነገር ላይ ወይ ደግሞ በማስተምራቸው ሰዎች ላይ የባህሪ ለውጥ ሊመጣ ሊያደርግብኝ፣ ታማኝ የምላቸው ጓደኞቼ ባህሪያቸው ይቀየርብኛል፣ አሉኝ የምላቸው መቀርባቸውን ሰዎች ሊያርቅብኛል፣ ችግር ይፈጥርብኛል ምናምን ብዬ ነገርኩትና አንዳንድ ጊዜ ጸሎት ቦታ ላይም መንፈሱን ይዘዋለሁ። አንተ ማን ስለሆንክ ነው እሷን የቀየርካት? ለምንድን ነው አንተ የቀየርካት? ሚስቴን ቀማኸኝ እያለ መንፈሱ ይጮህብኛል ጆሮዬ ላይ ወይም ደግሞ በእንቅልፍ ልቤም ይታየኛል በሰመመን ሆኖ ምናምን ብዬ ስለው ደነገጠ። ስለዚህ ያንተን ትምህርት ስላዳመጥኩ አንተ እኔን ስለመከርከኝ የኔ መንፈስ አንተ ጋር መጥቶ ወይም የአባቴ መንፈስ አንተ ጋር መጥቶ ሊጎዳህ ነው አለኝ። ይሆናል እንግዲህ እንደዛ አስቧል ማለት ነው አልኩት። ስለዚህ አልምጣ አለኝ። ነው አይደለም፣ ችግር የለውም አይዞህ፣ አትፍራ፣ ከጸበል አያመልጥም፣ ከእምነት ከቅዱስ ቁርባን አያመልጥም አልኩት እና የሆነ እንትን ተሰማው፣ ደስ የሚል ይሆናል አይደለ? ምንም መንፈስን ሊሆን የቡዳ መንፈስ ያለባችሁ ሰዎች አስመሳይነት ባህሪ ካለባችሁ፣ ጸባይ ካለባችሁ፣ ውሸታምነት፣ ድራማ የመስራት ሰዎችን የማታለል ድርቅ ማለት፣ ለምን አልሸነፍ ባይነት፣ ለምን ተመከርኩ ባይነት፣ ለምን እንደዚህ ይለኛል ብሎ ቂመኛና ልከኛ መሆን ካለባችሁ ቶሎ ንስሐ ግቡና ይሄ መንፈስ ለማባረር ሞክሩ። ጸበል ስትሄዱ ጮኻችሁ ማታውቁ ግን ደግሞ ጸበል ቦታ የምትመላለሱ ካላችሁ እቤት እየቀረ ነው የሚሆነው። መንፈሱ እቤት ይቀራል እና ከቤት ጀምሮ እየሰገዳችሁ እየጸለያችሁ ወደ ጸበል ቦታ መሄድ አለባችሁ። ሌላው ሳልናገር ማላልፈው በዚህ አይነት መንፈስ የተጠቃችሁ ያላችሁ ቤተሰቦች በጣም ብዙ ህዝቦች አላችሁ። የቡዳ መንፈስ ሰይጣን ነው፣ አጋንንት ነው። ሰው በባህሪው አይኑ ቆሻሻ ቡዳ ወይም ደግሞ አይኑ መጥፎ ሆኖ አልተፈጠረም። እግዚአብሔር ሰውን የሚገል አይን አይፈጥርም። ሰውን የሚያድን አይን ሊፈጥር ይችላል፣ የሚገድል ግን አይፈጥርም። ቅዱሳን ይመልከቱን፣ መላእክት ይመልከቱን፣ ድንግል ማርያም ትየን፣ እንድናለን፣ እንፈወሳለን፣ ከላያችን ላይ መንፈስ ብን ብሎ ይጠፋል። የሚገድል አይን ግን እግዚአብሔር አልፈጠረም። የእግዚአብሔር አይኖች በቁጣ ከመጡ ግን ራሱ እግዚአብሔር በቃልና በአንደበት ላይ ሆኖ ይሁንብህ ካለ ይሁንብህ ነው። ስለዚህ እባካችሁን እኛ የእንደዚህ ዘር ነን ብላችሁ ወስናችሁ ያላችሁ ህዝቦች ወይም ቤተሰቦች ከዚህ ሐሳብ ውጡ። እናንተ የአዳም ዘር ናችሁ። እናንተ የሔዋን ዘር ናችሁ። የክርስቶስ በዓመተ ምሕረት ደግሞ የክርስቶስ የቅዱስ ቁርባኑ የቤተ ክርስቲያን ዘርና አባል ናችሁ። በቃ ሌላ የማንም ዘር አይደላችሁም። አጋንንት አይደላችሁም፣ ሰው ናችሁ። በግድ ራሳችሁን የማይሆን ነገር ውስጥ አትወትፉት። ሸክላም ብትሰሩ ብረትን ብትቀጠቅጡ ምንም አይነት ሙያ ቢኖራችሁ የተከበረ ሙያ ነው። እናንተ በሰራችሁት ነው የምንተዳደረው። እናንተ በኢትዮጵያ ውስጥ 25% የገቢ ምንጭ ናችሁ። በምትሰሩት ሙያ እጅግ ሲበዛ በጣም የሚከበር ሙያ ነው ያላችሁ። ግን እላያችሁ ላይ ካለው መንፈስ አንጻር ምን ያደርጋል? መንፈሱ ሸክላ እየሰራችሁ ከሆነ ከምትሰሩት ሸክላ ላይ አፈር አንስታችሁ እንድትበሉ አይምሯችሁን ይነሳችኋል፣ አይምሯችሁን ይከለክላል። አይምሯችሁ ውስጥ ያለውን ኃይል ደግሞ ታስተናግዱታላችሁ። ለምን? አፈሩ የሚበላ ነው። ልክ እንደምታዩት በቪዲዮ ላይ ይሄ አፈር የሚበላ ነው፣ ይሄ ነገር የሚጠጣ ነው፣ ይሄ ቆሻሻ አይደለም፣ እኛ ቤተሰቦች እንደዚህ የምንበላው ብላችሁ ትቀጥላላችሁ። በቡዳ የተበላች እናት ልጅ ስታረግዝ የሚያምራት ቀይ አፈር መብላት ነው። በቡዳ የተበላች አንዲት ሴት ቀይ አፈር አማረኝ ብላ አንስታ የምትበላ ከሆነ አፈር ምግብ እንዳልሆነ ታውቃለች። አፈር ሰዎች ቤት የሚሰሩበትና መሬት የሚደለድሉበት እንደሆነ ብቻ ነው የምታውቀው። ግን ስትበላው ስሜቷ ደስ እያላት የምትበላው ከሆነ ተበልታለች ማለት ነው። እሷ ራሷ አፈሩን እየበላች ያለችው ልጅ ተበልታለች፣ ወይም እየበላ ያለ ሰው ተበልቷል። በመንፈሱ ስለተበላ ነው ለዚህ ነገር የበቃው። ባጭር ቋንቋ ስነግራችሁ እየተበላላን ያለ ነው። ያደግነውም እየተበላላን ነው። አንዱ አንዱን እየበላው ነው። ኮስሞቲክስም፣ ዝነጣውም፣ ፋሽኑም ማንኛውም አይነት አለባበስ የሚዛመተው በቡዳ መንፈስ እየተበላላን ነው። ባህሪም እንበላላለን፣ ጸባይ እንበላላለን፣ ገንዘብ እንበላላለን፣ ብዙ ነገር እንኮራረጃለን። ክፋትንም ደግንም ነገር እንኮራረጃለን። የሚጠቅምም ይሁን የሚጎዳ እንኮራረጃለን። በተለይ ግን 90% የሚጎዳውን ነገር መንፈስ
ከሰዎች ጋር ያጣምራል ማለት ነው። ስለዚህ እናንተ የአዳም ዘር ናችሁ። ነፃ ለመውጣት ሞክሩ። ነፃ የምትወጡት ደግሞ በመጾም በመጸለይ በመስገድና የቡዳ መንፈስ አለብኝ ልጠመቅ ብሎ ለማስወገድ በመትጋት ነው። የለብኝም አይባልም። እንኳን እኛ ቅዱሳን እንኳን የለብኝም አላሉ። ስለዚህ ብትችሉ እናቴ እንደዚህ ነበረች አባቴ እንደዚህ ነበረ ብላችሁ አስባችሁ ብቻ ፖዝ መሆን የለባችሁ ወይም መቅረት የለባችሁ። ወይም ደግሞ ዝም ብላችሁ ባላችሁበት አትቆሙ። ያ ያስባችሁትን ሐሳብ አሳድጉት። በምን ታዲያ ምን ላድርግ እንደዚህ ነን በቤተሰባችን ምን ላድርግ ሲባል ወደሚሻለው ማድላት ነው። የሚሻለው ምንድነው? መዳን። በዛው መንጎድ አይደለም። ወይ ቢዝነስ ነው ብሎ በዛው ወደ ውጭ ለመሄድ ምናምን የሆነ ጊዜ ንስሐ ገባበታለሁ እንደዚህ ያደርጋል አይደለም። ቶሎ ብሎ ራስን ከመናፍስት ማጽዳት፣ ነፍስና ስጋ ማስታረቅ፣ ነፍስን ደግሞ ከመንፈሳዊ ማንነት ጋር ማስማማት ወሳኝ ነው ማለት ነው። አይናችን ላይ ሊኖር የሚገባው ይሄ የምታዩት በቃ የሚታዩት ተፈጥሮ ብቻ ነው። መንፈስ ሊያርፍበት አይገባም። ሲሆን የእግዚአብሔር መንፈስ እንዲያርፍብን የመላእክት ኃይል እንዲያርፍብን እንጂ የርኩስ መንፈስ እንዲያርፍብን መፍቀድ የለብንም። ኩል አትጨምሩበት። ኩል ማለት የበለጠ መንፈሱን ዙፋን መስጠት ማለት ነው። አንድ ሰው መሬት ይቀመጥ ከነበረ ወንበር ላይ ተቀመጥ ሲባል ክብር እንደተሰጠ ሁሉ አጋንንት የተዋረደ ሆኑ ሳለ ኩል ስትቀቡ የበለጠ ዙፋን ላይ አስቀመጣችሁት ማለት ነው። በደንብ አነገሳችሁት፣ እንዲያውም ምልክት ሰጣችሁት ማለት ነው። ኩል የተቀባችን ሴት አንዲት ሴት ስትመለከታት አንድ ነን ማለት ነው ብሎ ይናበባሉ መናፍስቶቹ፣ ይበላላሉ ማለት ነው። ለዝሙትም ከሆነ ለማንኛውም ነገር ከሆነ ለዛ ነገር ይወድቁለታል፣ ይሸነፉለታል ማለት ነው። እና የቡዳ መንፈስ እንዴት አይነት አደገኛና አሰልቺ አስመሳይ ታካች መንፈሳዊ ህይወት ላይ በጣም አስመሳይ የውሸት መንፈሳዊ ለመምሰል የሚሞክር ነው። በልብስና በታይታ ብቻ የሚኖርበት በቃ ዝም ብሎ በልብስ ብቻ ምን እንደሆነ እንኳን ሃይማኖቱን ሳያውቅ እንዲሁ በመመላለስ ብቻ እድሜያችን እንድንፈጅ ይፈልጋል። እና አቃቂር ማውጣት በተለይ ሰው ሲያስተምርም በቤተ ክርስቲያን መምህራን ሲያስተምሩም ቅዳሴ ላይም ሁሉ ነገር ወጪ ወራዱን በማየት አቃቂር ማውጣት፣ ያዩትን ነገር ጸጉር ስንጠቃ ወይም ደግሞ የሆነ ነገር ይሄ እኮ ለዚህ ፈልጎ እንዲህ አርጎት ይሄ እንደዚህ ያለ ሐሳብ ይሰጣል። ለምን የምታዩት ነገር ላይ ሐሳብ ሲሰጥ አይምሯችሁን ከቅዳሴው ከትምህርቱ እየሰረቀ ነው ማለት ነው። ገበሬው ዘርን ዘራ፣ አንደኛው በሾክ ውስጥ ወደቀ፣ አንደኛው በጭንጫ ላይ ወደቀ፣ አንደኛው በመንገድ ላይ ወደቀ። መንገድ ላይ ወደቀውን ወፎች መጥተው ለቀሙት ይላል። በአይምሯችን ውስጥ የተቀመጠው የእግዚአብሔር ቃል ቤተክርስቲያን ሄደን የተማርነው ከሆነ አጽንኦት ካልሰጠነው ያንን ነገር ካላሳደግነው ወፎች መጥተው ይለቅሙታል፣ ፍሬ እንዳናፈራ ማለት ነው። ስለዚህ የተማርነውን በተግባር እንድንፈጽም እግዚአብሔር ይርዳን። ሰላሙን እናትየዋም ስለማትጸልይ ጸሎት የሚባል ስለማያውቁ አባትየውም ስለማይጸልይ መንፈሱ አብሮ ተጸነሰ ማለት ነው። የመንፈሱ አይነት ይወስነዋል የልጁን ሕይወት ለማጥቃት። ዛሬ በመላው ዓለም አልዛይመር፣ ዳሜንሺያ፣ ዘገምተኛ ምናምን እየተባለ ስያሜ ያገኘው መንፈስ ቤተሰቡ ሕይወት ውስጥ ቁጭ ብሎ የተቀመጠ ነው። እንዲህ አይነት ጠንቆች በብዛት በትውልድ ውስጥ የሚከሰቱት ከአምልኮት የራቁ ሰዎች ጸሎት፣ ስግደት የሌላቸው ዕለት ዕለት እግዚአብሔርን የማይማጸኑ ለትውልዳቸው መንፈሳዊ ተስፋን ማስተላለፍ የማይፈልጉ የምቾት ኑሮ የሚኖሩ ሰዎች የሚወልዷቸው አንዱ በዚህ አይነት ነው። እንዲህ አይነት የሆኑ ልጆች ይወለዳሉ። ሌላው ቦታውና አካባቢው የአመፀኞች ቦታ አካባቢ ሆኖ የአመፃው መንፈስ በሚጸነሱ ልጆች ላይ ትኩረት በመስጠት አካሄዳቸውን ያዛባል። እንዲህ አይነት ይወለዳል። ሌላው የሚወለደውን ልጅ አበላሽ ተብሎ በመተትና በሟርት የተላከ መንፈስ ቤተሰብ ውስጥ ሲገባ እንዲህ አይነት ልጆች ይወለዳሉ። መናፍስቱ ማህፀን ውስጥ አሰራር አለው። ከተቻለ ሁለቱንም ክፍል የውስጡንም የውጭውንም ማጥቃት፣ ከቻለ
ካልቻለ አካሉን ብቻ ማጥቃት አእምሮው ደህና ይሆናል። እየሰማችሁ ነው? አእምሮው ደህና ይሆናል። በቃ ልዩ ሰው ሆኖ አካሉ ተዛብቷል፣ ግን በጣም ጠንካራና ልዩ ያስተሳሰብ ኃይል ያለው ልጅ ሆነ። እንዲህ ሊሆን የሚችለው ደግሞ እግዚአብሔር ትንሽ ቤተሰብ ውስጥ በረከት ካለ ነው። ቅንነት፣ በጎነት ካለ ነው። ቅንነቱና በጎነቱ ከሌለ አእምሮ ተበላሽቶ አካሉ ደህና ይሆናል። አካሉ ደህና ሆኖ ህሊናው ግን የለም፣ አእምሮ የለም። በዚህ ነገር በእንዲህ አይነት ሁኔታ ከፋፍሎ ትውልዱን ያጠቃል። ሌላው ደግሞ አካሉም ህሊናውም ተበላሽቶ ዝም ብሎ መከራ ማሳያ ይሆናል፣ ችግር ማሳያ። እንዲህ ነገሮች የሚገጣጠሙት በሚከተሉት መንገድ ነው። መንፈስ ቅዱስ ለመከላከል ኃይል መሆኑ ይቀርና ቤተሰብ ውስጥ እርግማን ይኖራል፣ መተት ይኖራል፣ ሟርት ይኖራል፣ ለግርማ ሞገስ ለምን እያለ የገባ መንፈስ ይኖራል። እነዚህ ተከፋፍለው ከማህፀን ጀምሮ ለሚወለዱት የራሳቸውን አሰራር አላቸው። እርግማኑ ካለ የሚወለደው ልጅ በእርግማን በኩል መከራውን የሚያይ ይሆናል፣ ፍዳውን የሚቆጥር ይሆናል። እርግማኑ ወይ አካሉም አይዛባም፣ ህሊናውም አይዛባም፣ ግን እርግማን ተከትሎት ስቃይ ሲያይ ይኖራል።